እኔ ምንም አንደኛ ገጠር ናቸው ሁለተኛ ወላጆቼ ሟቾች ናቸው ከመውጣቴ በፊት ነው የሞቱት ሌላ ምንም አይነት ኮንታክት ማደርገው እህት ወንድም ምናምን አልነበረኝም በቃ ይሄ ነው እና ስገቢ ሻንጣ ብቻ ይዘሽ ነው የገባሽው ራሱ የኖርዌይ እንትን የተሰጠሽ ክፍያ የለም የዲፖርት አዎ ከአይኦኤም ጋር ነው እኮ የመጣሁት አይኦኤሞች አብረው ነበሩ አብረው ነበሩ ለሶስት ቀን አልጋ ይዘውልኝ በቃ እዛ እነሱ የያዙልኝ አልጋ ነው እንትን ብለውኝ ሄዱት እና ለማንኛውም ታሪኩ የሚያስጠላ የሚያሳዝን ምንም የሚያስደስት ምለው ነገር የለም በሚኖር ሰዓት ዜግነት ሙሉ ዜግነት ነበረው ኖሽክ ስታትስቡርገር ነበረው እንደዛ ነው የማውቀው እግዚአብሔር እኔ እንዳለው እንደነበረው ነው የማውቀው እኔ እንግዲህ አንዳንዴ ምንም እውነት የሌለው ነገር ስታወሪ የሆነ ሰዓት ላይ እንትን ይላል ብትን ይላል አንዴ የካናዳ እንትን ያለኝ ይለኛል የካናዳ ፓስፖርት ነው ያለኝ ይለኛል አንዴ ኖሽክ እንትን እንዳለው ይነግረኛል ኤኒዌይ ሁሉንም እንግዲህ እግዚአብሔርና እሱ ናቸው የሚያውቁት ገዝቶ የሚያከራየው ነበር እንደዚህ ሰዎች እንዲ መኪና ዳንኤል መሸጫ የሚለው ኢትዮጵያ ያለው የሱ ነው ወይስ የወንድሙ እኔ እሱን ነገር ማለት ነው ካንቺ እኩል ነው ያየሁት ግራኔ ገባኝ ምክንያቱም መኪና ተልኳል የኔ መኪና ተልኳል እሱም ለራሱ አመቻችቶ ነው የላከው ሌላ የሚያስመጣው የሚልከው ምንም የማውቀው ታሪክ የለም እንግዲህ አብሬ ከህዝቡ እኩል ነው ሰርፕራይዝ የሆንኩት እኔ ምንም የማውቀው ነገር የለም ይሄ መኪናሽ ነው አንቺ የተላከውን የወሰደው በግል ደረጃ ነው ወይስ ይሄ ዳንኤል መሸጫ የሚባለው ወንድሙ ኖ ወንድሙ አለ አይደለ ከወንድሙ ጋር እኔም እኮ ኮንታክት ነበረኝ እኮ ወንድሙ ነው ከጉምሩክ ያወጣው ለመሸጫ አይደለም ከዛ በኋላ ራሱ ሽጩ በቃ ሽጭና አንቺን ብርሽን ውሰጂ እሱም ሉልሰገድ ይባላል ሉልሰገድም ለእንትን ምንድነው ለቀረጥ የከፈለውን ይውሰድ ብሎ እኔ ከአያት ቤተል ማለት ነው ስመላለስ ግቢውን እንዳላየው መኪና የሚቆምበት ግቢውን እንዳላየው ራሱ ደብቀው አምጥተው ነው የሚያሳዩኝ የነበረ እና ብቻ ሲያመላልሱኝ በዋጋ ሲያፋርሱ በቃ እውነትም ሲደክማት ተዋለች ብለው ነበር ያሰቡት አካባቢውን እንዳታይ መኪናው የሚቆምበትን ቦታ እንዳላቅ ቀጥታ እዛው ግቢ ብቻ ነው የሚያወርዱሽ ነው መኪናውን ይዘውት ይመጣሉ በቃ ገዣ አገኘው ስል መኪናውን ይዘውት ይመጣሉ እኔ ገዣ አገኘው ስል መኪናውን ይዘውት የሆነ ቦታ ላይ ይቀጥሩኝና ውጭ ላይ ማደያ ላይ የሚሆን የሆነ ዝም ብሎ መንገድ ዳር ላይ የሚሆን እያመጡ ያሳዩኛልና ገዢ ይዤ ሲሄድ በዋጋ ያፋርሳሉ በኋላ ደከመኝ በቃ ነኝ ሲደክመኝ ተውኩት በቃ እንትን ኖርዌይ ያለ ፖሊስ እንደነበረ ታውቂያለሽ የኖርዌይ ፖሊስ እንደነበረ ሳይሆን ፖሊስ ነኝ ብሎ ሲያወራ የነበረው እሱ ነው ፖሊስ አይደለም ፖሊስ ሳይሆን እኔ ምን አይነት እንትን ነበር የሆነ የስለላ ስራ እንዴት እንትን ልበልሽ ሰዎችን እየቀረበ ሚስጥራቸውን እንትን እያወጣጣ አሳልፎ ለዩዲአይ መስጠት ነበር የሚያደርገው የመጀመሪያው ስራው ማለት ነው እንደሚያደርግ ነግሮሽ ነው ወይስ እርግጠኛ ሆነሽ ነው ይሄንን ስራው ራሱ እርግጠኛ ሆኖ ራሱ ነግሮኛል የስለላ ስራ ነው የምሰራው ብሎኛል ነገረሽ እንጂ ምንም ያረጋገጥሽው ነገር የለም ነው ራሱ እኔ የስለላ ስራ ነው የምሰራው በጣም ብዙ ጉድ ነው ያገኘሁት እና ይሄንን አሳልፌ ለነሱ መስጠት ነው አክቹአሊ ለሱ ፖሊስ ነኝ ከኖርዌይው ስንት አመት ሆነሽ እኔ አሁን ዲሴምበር አይደለ አሁን ዲሴምበር 6 አመት ሞላኝ 6 አመት ያ ባስ መቼ ነው መንዳት የጀመረው ልልሽ ነበር ኦኬ አይ ከዛ በፊት ቆይቷል ባስ ቆይቷል እኮ ኦኬ ስለላውንም እየሰራ ማለት ነው እኔ አላቅም ሁለቱንም ጎን ለጎን እያስኬደ አይመስለኝም ወደ ባሱ ከገባ በኋላ ይሄ እንትን ይያለ ደግሞ አብዛኛዎቹ በጣም የሚያስጠላው ሴቶችን ነው እንደዚህ የሚያደርግ የነበረውና
ኤኒዌይ አንዳንዴ የሆነ ስታፈቅሪ አይንሽ ይታወራል። ሴቶችን ስትይ ገባይ ነገር አብዛኛዎቹ ሴቶቹና በፍቅር መቅረብ የሚችለው ሴቶቹን ነው። ወንዶቹ እንዴት በምን እንትን ሊያወጣጣቸው ይችላል? የተወሰኑ ወንዶች ኬዝ ነው ሊያገኝ የሚችለው። ቀደም ኢንተርቪሽን እያየው ለወጣ ነው ስላልሽ ነው። እሺ ፈጠን ብዬ የምጠይቅሽ። አዎ ሄለን፣ ቀደም ኢንተርቪሽን እያየው እሷም ታውቃለች እኔ በጣም ሰዎችን እንደምረዳለ መኪናውን ላይ ገዛውለት ሰው እንዳለ ሲል ሳቀሽ መጥቶ ነበር። ለምን የሳቅሽው? ለምንድን ነው የማልስቀው እንዴ? እኔ የሚረዳ ሰው ከሆነ እሺ መርዳቱን ተይውና እኔ ገንዘብ ለምን አላገኘሁም? ሌላውን መርዳቱን ተይው። እሱ እንደዛ አይነት ስስ ልብ ያለው ሰው እኮ ስራ እየሰራሽ ነው የተጠረሽው አይደለ? ስራ እየሰራሽ ስትጠረጂ በሱ አካውንት ነበር ብሩ የሚገባው። ቢያንስ ምን ያህል ብር እሱ ጋር ትንሽ የገባሽ ይመስልሻል? እሱንም አያይዘሽ መልሽልኝ። ይኸውልሽ መኪና ተገዝቶበታል፣ ያ ብር ማለት ነው። ያ ብር መኪና ተገዝቶበታል። ነገር ግን ከዛ በኋላ የተዋጣው ይሄ 18000 ብር ግን በቃ እሱ ጋር ነው የቀረ። የተዋጣው የተወሰኑ ልጆች ነው ያዋጡ 18000 ብር 18000 ክሮነር ማለት ነው። ሌላ ሄለን እሱ ብቻ አይደለም፣ የሀበሻ ቀሚሴን ማለት ነው ሽጦታል። ቃል በቃል ሽጫዋለሁ እንዳጨቀጨኝ። የማይረባውን ልብስሽን ደግሞ ጋርቤጅ ነው የከተትኩት ነው ያለኝ። የሀገር ልብስ እንደዚህ የሀገር ባህል ልብስ። ቆይ ፌስቡክ ላይ ገብተሽ በጣም የሚያምር ይሄ ሳባ ጥልፍ በ35 ሺህ ብር ከፍዬ ነበር እንደውም ያስመጣሁት ማለት ነው። አንድ ለኔ አንድ ለጓደኛዬ፣ አንድ ኤርትራዊ ጓደኛ አለችኝ። እሱን ታዩ ምንም ሲጀመር ልብስ ያለበት ሀገር ልብሱ ራሱ ያለበት ሀገር ነው ያለሽው፣ አይጠቅምሽም፣ ሸጨዋለሁ። ሌላውን ደግሞ ይሄ የማይጠቅም ኮተትሽን ደግሞ ወስጄ ይሄ ልብስ የምታጠራቀሚበት እንትን አለ አይደለ? እዛ ውስጥ ከትቼዋለሁ ነው ያለኝ። ላከው ብለሽው ነው? አዎ አይውልሽ ዳንኤል ማለት አንዴ ጥሩ ሆኖ ያወራሻል፣ ጥሩ ሰው ሆኖ ያወራሻል። አንዴ ደግሞ የሆነ ክርብት ብሎ ሌላ ሰው ሆኖ ደግሞ ማለት ብዙ ገጸ ባህሪ ያለው ሰው ነው። ምንም አንድ አይነት ነገር የማታይበት ሰው ነው። ሰውን የሚረዳ ሰው ስላልሆነ ነው። ቅድም አልጨረሹም ይሄንን መልስ የሳቅሽው። እኔ ሰው ብዙ ሰው ረዳለሁ መኪናውላ ለሰው ገዝቻለሁ ሲል ስቀሽ ነበር ኢንተርቪው ላይ። አዎ እንዴ የነገርኩሽ አይደል? እኔ እኮ አስፋልት ላይ ወጥቼ በቆሎ የሸጥኩ እስከ መብላት ደርሼ ነበርኩ። ያንን እኮ ፎቶ ልክለት ነበር ራሴን እያነሳው። ዳኒ ተው፣ ይሄ የኔምባ ተው፣ ታገኘዋለህ፣ ዋጋ ትከፍልበታለህ ብዬዋለሁ። ደግሞ ስናወራ እንደዛ አይነት ፎቶ ስትልኪለት ምን ይልሻል? ምን ያየውና ይደልተዋል። በቃ አይቶ ይደልተዋል። እግዚአብሔር ስትደውይለት ሳናግርሽም ነበር? አልፎ አልፎ ያነሳልኛል። በቃ አልፎ አልፎ ባነሳልኝ ሰዓት ግን አጨቅጭቅኝ፣ በቃ እልክልሻለሁ ነው የሚለው። እና እልክልሻለሁ ብሎ ግን ወይ በ6 ወር ሊሆን ይችላል ወይ የሆነ ጊዜ ብቻ ወይ 10,000 ብር ወይ 20,000 ብር ይልክልኛል። የነዚህ እንትኖች እኮ እንዳልኩሽ ርሲቱ እንትኔ ውስጥ ጉግል ፎቶ ውስጥ ይቀመጣል። ምክንያቱም ፎቶ ስለማነሳው ማለት ነው። ወዲያውኑ ስክሪንሻት አድርገዋለሁ። እና ሰው ስለምረዳ የሚረዳው ሰው እኮ ወጥቶ አዎ ይሄው እኔን አግዞኛል አሁን በዚህ ሰዓት ወጥቶ ሰው ሊመሰክርለት የሚገባ ነው። ምስክርነቱን ታዩና ማለት ነው። እኔ አብሬው አጭር ጊዜም ቢሆን አብሬ በነበርኩበት ጊዜ ያደረገውን ነገር መልካም ነገር ካለ እኔ ላቅ ይገባኛል እኮ አይደል እንዴ? መቼም ሰውን ስትረጂ የሆነ በጣም በቃ የበቃሽ ስትሆኝ ነው በድብቅ የምትረጂው እንጂ ስንት ሰው አለ በዛን ሰዓት እኔ ኦሬዲ እንትን ካልኩ ነገሮች ከተበላሹብኝ በኋላ አንቺ እንዴት ከዚህ አጭበርባሪ ጋር እንዴት ከዚህ ሌባ ጋር ግን ስትጠረጂ መኪና የተገዛው በአንቺ ብር ነው እጅሽ አልገባም እንጂ የዛን አንቺ ያንን የጉምሩክ ብር መክፈል ቢያቅትሽና ባትወስጂው ግን የመኪናው ኖርዌይ ላይ ገዛሽበት ዋጋ ተሰጥቶሻል። ኢትዮጵያ የገባሽ ጊዜ ልኮልሻል ሰጥቶሻል። ያው ይሄ አሁን ምልሽ ብር እኮ ነው 100 ምናምን ሺህ ብር እጄ ገብቷል። እንደዚህ እየተቆራረጠ ማለት ነው። እንደለማኝ እየለመንኩ ማለት ነው። በኖርዌይ ሲመነዘር እንዴት ነው 100 ምናምን ሺህ ብር 100 ምናምን ክሮን 100 ምናምን ሺህ ብር በእኛ ነው ምልሽ። እንዴት ነው መኪና 100 ምናምን ብር የሚሸጠው?
ሄለን ከተረዳሽኝ እኮ እሱንም እያለቀስኩ እየለመንኩት ነው እንጂ ኦሬዲ የነገር እኮ የተበላ ይሄ እንትን ያለ ነገር እኮ ነው። በቃ መኪና ዩዝ እንኳን ቢሆን አሁን ከ60 እና ከ70 ሺህ ክሮነር በታይ ትገዣለሽ እንዴ? 82,000 ክሮነር ነው የተገዛው። እና 82,000 ስንት እንደሆነ ታውቃላችሁ ጋይስ? እንዴ 1 ሚሊዮን እኮ ነው እንዴ! እና እስከዛሬ ላከልሽ ብር ቢደመር ምን ያህል ይሆናል? እስከዛሬ እኮ አይደለም እኮ አሁን ይሄ ነገር እኮ ኢንተርቪው ከመውጣቴ በፊት እንትን ያለ የቆመ ነገር ነው እኮ። ያ ብቻ በአጠቃላይ ኢትዮጵያ ከገባሽ ምን ያህል ብር በቃ በድምሩ እጅሽ የገባ ይመስልሻል? እስከዛሬ ስልሽ ለዛ እኮ ነው እኔ እንትኑ አለ ሪሲቱ እጄ ላይ አለ እምልሽ እኮ ማለት ነው። እኔ እንጃ ቢበዛ 150 ሺህ ብር ከዛ ካለፈ ደግሞ ማለት ነው እስከ 180 ሺህ ብር ሊሆን ይችላል ስላለኝ ሪሲቱ ማለት ነው። ፈልጌ ከፈለግሽ የዚህን ደረሰኝ አውጥቼ እንትን እንድልልሽ ከፈለግሽ ጊዜ ስጭኝ። ምክንያቱም ጎግል ፎቶ ውስጥ አለ እንዳለ ደግሞ እርግጠኛ ነኝ። አላጠፋም፣ ምንም ነገር አላጠፋም። ይሄው ከሷ ጋር ምንም አይነት የፍቅር ግንኙነት የለኝም። እንደማንኛውም ሰው ረዳኋት፣ አገዝኳት እንጂ ከሷ ጋር የፍቅር ግንኙነት የለኝም ብሎ እኮ ለብዙ ሰው አውርቷል በውስጥ ማለት ነው ሲጠይቁት። እና ይሄ የብከዳሽ እግዚአብሔር ይክዳኝ ብሎ ጣቴ ላይ ያደረገውን ቀለበት እንኳን ረስቶታል። ያ አንድ ኤቪደንስ ነው። ፍቅረኛ እንደያዘ ሁሌ ልክልሽ ነበር ፎቶ። አዎ ይልክልኝ ነበር። አዎ ማን ነገረሽ? አይ ኢንተርቪውሽ ላይ እሱ ደውሎ እንትና ሲያገናኛችሁ ቅድም እኮ ሰማሁት። እሱን አላስታውስም፣ ግን አዎ ልክ ነው ይልክልኝ ነበር። አሁን መጨረሻ ላይ እኔ ከመጣው በኋላ የያዛትን የጓደኛውን ፎቶ ይልክልኝ ነበር። ይሄን ሁሉ እያየሁ ባላየው ሁሉ እያየሁ ጨጓራ እየተላጠ ነው። ቢያንስ ገንዘቤን ቢመልስልኝ ብዬ እኔ በጸባይ ማዋራው የነበረ ማለት ያኔ እሱ ሚስት እንዳገባ እንትን ስታውቂ አንቺ ቆርጦልሽ ነበረ በቃ ኖርዌይ ልትመጪ እንደማትቺ ያኔ ገብቶሽ ነበር? አዎ ገብቶኛል። በጣም ብዙ ነገር ሌቶኝም ቢሆን ተረድቻለሁ። ነገር ግን ያ የደከምኩበት ገንዘብ እዚህም እየተቸገርኩ ስለሆነ እያሳለፍኩ የነበረው በቃ እንደው ስጠይቀው ራሱ እንደው ገንዘቤ መሆኑን ተውና እንደምትረዳኝ አድርገህ ብዬ ነው ሁሉ የምጠይቀው። እባክህ እያለቀስኩ ሚዲያ ላይ እሱ የቀረበ ጊዜ ቢያንስ የመኪናው ብር አንቺ ጋር መኪናው አልገባም አይደል? የመኪናው ብር ምን ያህል መምጣት እንዳለበት ማስረጃውን ስንት እስከዛሬ ድረስ እጅሽ እንደገባ ለየውሃ አሳይተሽ ይሄ ብር ሲመነዘር ስንት ነው መኪና የተገዛበት እንደዚህ ነው ብለሽ ለምን ኮስተር ብለሽ አልጠየቅሽም ነበረ? ሄለን ይኸውልሽ፣ አንደኛ የመጀመሪያው ቪዲዮ እንደተለቀቀ ደውሎ በዋትስአፕ አስፈራርቶኛል። ታውቂያለሽ ምን ያህል እጄ ረጅም እንደሆነ ምን ላድርግሽ እንደምችል ታውቂያለሽ። ስለዚህ አፍሽን ብዘጊ ይሻልሻል ብሎኛል። ግን ትንሽ ስለነካካሁት እዛ ላይ ነካክቶ ስለነበረ አይ እኔ ምን ያክል እንደሆነ አላውቀውም። በእርግጥ አዎ እንትን ሲልክልኝ ነበረ፣ ግን ምን ያክል እንደሆነ አላውቀውም። ምን ያህል ቀረሽ ሲለኝ እኔ አላውቀውም። እንደዚህ ነው ያልኩት። ምን ያህል እንደቀረኝ አላውቅም ነው ያልኩት። እኔ የምፈልገው በዛን ሰዓት በቃ ሰላማዊ ኑሮ ነው መኖር የምፈልገው። ግን ይሄው አሁንም እሱ መዘዝ አልለቀቀኝም። ማታ ስልክ እስከ ሌሊቱ 7 ሰዓት እስከ ሌሊቱ 8 ሰዓት ነው የሚደወልልኝ። ስራዬ መሪ ላይ መቀመጥ ነው። ያ ደግሞ በቂ እንቅልፍ ያስፈልገዋል። በዚህ ሰዓት እንኳን ራሱ ታዲያ ራይድ ነው የምሰራው እና እረፍት የለኝም። በቃ ይሄ ቪዲዮ ከተለቀቀ ጀምሮ ምንም አይነት እረፍት የሚባል የለኝም። በጣም ነው የሚያስጠላው። ግን አሁን በአጋጣሚ ጎዳና ላይ ብታገኙ ምን ይሰማሻል? ምን ትይዋለሽ? እንደማንኛውም ሰው ኪሴ ውስጥ ሳንቲም ካለ ሳንቲም ሰጥቼው እሄዳለሁ። አለቀ። ማርታ አዎ እግዚአብሔር ማለት አንቺ መሆንሽንና ዝም ብለሽ ሻይ አብረሽ ጠጥተሽ ሻይ መጠጣት ስልሽ ቀዝቃዛ ወላፈን የሚባል ነገር አለ ታውቂያለሽ? ቀዝቃዛ በቀል የሚባል ነገር አለ እና
ምንም ባትናገሪም ሻይ አብሮ በመጠጣት መማር እንዳለበት ምንም አታረጊ just you give all በቃ ይቅርታ አላደርግም ምክንያቱም እኔ ታመምኩትን የሚያውቀው ልብና ኩላሊት የሚመረምረው ፈጣሪ ብቻ ነው ጎበዝ ነሽ ግን ቶሎ ተቋቋምሽ ማርታዬ ለኔ እግዚአብሔር ይመስገን እግዚአብሔር ይመስገን ቀላል አልነበረም ለመቋቋም ብድሩን ለማግኘት ቀላል አልነበረም ኦኬ እግሬ እስኪላጥ ነው የታክሲ ብድሩን ፕሮሰስ እያደረኩ እግሬ እስኪላጥ በእግሬ ሁሉ ነበር መማያለሰው እነሱ ቢሮ ሲሄድ የታክሲ ያጣው ማለት ነው አስቢ ብዙ ብር 1 ሚሊዮን በሚሊዮን ብር ልትወስጂ ይሄድ አንቺ ግን በእግርሽ ስትኳትኝ አስቢ አንድ ተመላሽ ሆነሽ ቤተሰብ ሳይኖር ምናምን በራስሽ እንትን ያልሽበት ከተማ ላይ በሚሊዮን የሚቆጠር ብድር ራስሽን ብቻ ወክለሽ በግሩፕ ሳይሆን በጣም እድለኛ ነሽ በጣም በግሩፕ ነው ሁሉ የሚበደሩ ታውቂያለሽ አይደል እነዚህ እንትኖችም አግዘውኛል እግዚአብሔር ይስጣቸው በጣም ማለት ያውቁ ነበር እነሱ ጋር ሲሄድ በጣም ነበር ማለቅሰው በቃ ልክ ገና የቢሮ ግቢ በር እየገባው ነበር ማልቀስ ጀምረው በማልቀስ ነው የምታወቀው ዛ ቢሮና መጨረሻ ላይ ወራዊ ገቢ ስለሌለሽ ብለው ብድሩን ከልክለው ነበርና እነሱ ጋር ሄጄ አለቀስኩ ከዛ ደብዳቤ ጻፉልኝ ማለት ነው ትሰራለች ጎበዝ ናት በጣም ከተመላሾቻችን በጣም አክቲቭ የምንላት ጎበዝ ሰራተኛ ነች ሽሮ በርበሬ ወደ ውጭ ትልካለች ምናምን ብለው ደብዳቤ ጻፉልኝ ማለት ነው እነሱ እንደጻፉልኝም እኔም አላሳፈርኳቸውም እግዚአብሔር ይመስገን እንጂ እነሱ ናቸው ይረዱኝ እነዚህ ከተመላሽ የሚያቋቁሙት ማለት ነው አግዘውኛል መንገድ እየዋተተም መኪናሽ ባዶ እንኳን ቢሆን አጭኙ ይቅርታ በእናትሽ እዚህ ላይ ይሄ ጥያቄ ዘለው እየረፈደብኝ ነው ማለት ጸሎትሽ ደረሰ ወይስ ጮትሽ ደረሰ የሚል ጥያቄ ነው ማን እንትና የሚጠይቀሽ እርግጠኛ ነኝ የትኛውን እንደምላላቅም ጸሎት ደረሰ የምትዩ አንድን ሰው ውድቀቱን እንደዚህ ሆኖ ባየው የምትይ ከሆነ ነው እኔ እንደዚህ ሆኖ ባየው አይደለም የምለው ቀደም ነግሬሻለሁ እርግጠኛ ነኝ ጥያቄ ነው የሚጠይቀሽ ጸሎት ደረሰ ነው የምትዩ ወይስ ጾት የደረሰ ነው የምትዩ ብሎ ይጠይቅሻል ያው ደስ አይለው በማንንም ውድቀት ይገባኛል ስነ ምግባሩን አውቀዋለሁ ጀስት ግን ገባሽ የሆነች አሜሪካ እንትን ጭነት መኪና ሾፌር የነበረ መቼ ወደ ኢትዮጵያ ወደ አሜሪካ እንደሄደ ሳይነግራት ተደብቋ ከሚስቱ ሄዶ በጣም አልቅሳ እንቧን ቋጥራ በፌስታል ውጭ አረገችው እውነት አንተ ትፈርዳል ተመልሶ ኢትዮጵያ ነው አሁን የሚገርምሽ እና ከዛ ጋር ያይዘ ነው የሷ እንባ ነው ወይስ የእውነት ወረቀት መጀመሪያም ሳይኖረው ነው እዚህ አሁን እዛም ያውቁት ትክክለኛ ዜናም የኖሽክ እንትኖች ሚዲያዎች እንደዘገቡት መጠባበቂያ ወረቀት እንጂ ያለው ስታት ቦርገር አልነበረው ጊዜው አልቆ ነው እንትን የተባለው ጊዜው ራሱ ወረቀቱ የሱ ጋር ያለቀው መቼ መሰለሽ 2023 ላይ ከ2 አመት በፊት ነው ያለቀው 2 ጊዜ ራሱ ታስሮ ነበር እንደውም ፖሊሶች እያሳደዱኝ ነው ብሎ እቤቷ እንድታሳርፈው የጠየቃት ልጅ አሁን እኛ ጋር ነው ያለችው እያወራች እንደዛ ከሆነ ታዲያ ስታስበርገር ነኝ ያለ ለምንድን ነው ለነገሩ ያው አላቅም ትንሽ የሚሰማው ሰው አለች እሷም አንቺም አልሽኝ እኮ ለዛ ነው የጠየቁሽ እና ወረቀት ላይኖረው ይችላል ስታስበርገር ሳትሆኚ እንዴት ነው የነሱ ሰላይ ሆነሽ መሰሪ ሃያ ያሽ ነው እንጂ አሁን እኮ ፖሊስ ለመሆን አይደለም ማርታዬ እኔ እዚህ ምግብ ላይ ነው የምሰራው ገባሽ ምግብ ሰራተኛ ለመሆን ይሄ ጊዜያዊ ወረቀት እንኳን የቀበሌ አይደለም የሚቀበልሽ እስታት ዜግነት ሊኖርሽ ይገባል ምግብ ሰሪ ነው ለትምህርት እንኳን እዛ ለመግባት እንኳን ፖሊስ ለመሆን
ላሊን ታውቂያለሽ አለ ትምህርት እየተማርሽ በዛው ለሰርቲፊኬት ስትማሪ ስታት ቦርደር ከሌለሽ አይቀበሉሽ እዛ ገብተሽ ምግብ ለመማር አይገርም ሲጀምር ለዜጋው ነው 16 ዓመት እንኳን ሲሆን ዜግነት ካለው ለወረቀት ሚልኩለት ፖሊስ እንዲሆን አይደል ፍላጎት ካለው እንዴት ነው እዛ የሚሆነው ገብቶሻል የሌለ ነበር እሷ ስትነግረኝ የነበረው አንቺ ሰማው እንጂ አላየውም አልሽ ገባሽ ያ እኔ ብዙ ነገር ስለሚለኝ የትኛውን ተጨብጫለሽ ምንም የሚጨበጥ ነገር የለውም እንደነገርኩሽ ነው ግን ተወጂው ነበር ማርታይ አለፈና የዛሬን አርገው በወቅቱ ወዶ ነበር ስለምወደው እኮ ነው ያመንኩት ከአንድን ሰው ካልወደድሽው አታሚውም እኮ ምናልባት በፍቅር ልትቀርቢው አቺ ጋር የተያያዘ ግንኙነት ከሆነ ብዬ ነው ለምን የቸገረው ጉዝ ያገባል አይደለም ኦኬ ከወረቀት ጋር በተያያዘ አይደለም እኔ እንደዚህ አይነት ሴት በሆነ ኖሮ ዲፖርት እስከመደረግም አልደርስም የነበረ ድሮ ነበር እንደውም ያገሩን ዜጋ አግብቼ ምኖረው ስላፈቀርሽው ብቻ ነው ሀገር ቤት ሂጂና አግብቼ ላምጣ ስልሽ ያመንሽው ኤኒዌይ በህይወቴ ግብዳ ስተት የተሳሳትኩት ይሄ ነው ሌላው ደግሞ አሁን የሚያስጠላ እየተራገበ ያለው በቃ ማለት የሚናገረው ነገር ውሸት እንደሆነ ይታወቃል እኔ ምንም አይመለከተኝም ይዋሽ እንደፈለገ ይዋሽ ሲዋሽን የኖረ እድሜ ልኩን አሁንም ይዋሻል እየዋሸ ነው ይዋሽ ግን እኔን አፌክት የሚያደርገኝ ነገር ነው አሁን እየተፈጠረ ያለው በጣም የደበረኝ ነገር በቃ ይሄ ነው በቃ አሁን ማለት ከተናገረው ነገር ውሸቱ ምንድነው ምኑ ነው አንቺን አፌክት ያደርገሻል ይኸውልሽ ልክ እንዳንቺ ቁጥሩን ወስደው በውስጥ ኮንታክት የሚያደርጉ ሰዎች አሉ እሺ ለምንድነው ትክክል የሆነ ነገር ማትናገረው ከተረዳህ ደግሞ ሰው እውነቱን አውቆ ነው መርዳት ያለበት የዚችን ልጅ ገንዘብ በልተሃል ሲሉት እኔ የሷን ገንዘብ አልበላሁም እንደውም ስረዳት ነው የነበረ በጣም ብዙ ገንዘብ ነው ያወጣሁት ለሷ አግዣታለሁ ወረድቻታለሁ እንደማንኛውም ሰው የፍቅር ግንኙነት ነበራችሁ ላላችሁኝ የለኝም የፍቅር ግንኙነት ከሷ ጋር የለኝም ያ ሜንታል ኬዝ አለባት ኤችአይቪ ፖዚቲቭ ናት ምናምን ያላለው ነገር የለም እኮ በውስጥ ነው እንደዚህ የሚለው አዎ ሃይ ናት የሚለው እሱ የለበትም ራሱን ነው ነፃ የሚያደርገው ወደ አንቺ ሲቀስር እሱ ላይ ቀስርም እንዴ እሱን አይውልሽ ይሄ ነገር እኮ ይወጣል ብሎ አያስብም እኮ እኔ አልሞትኩም አለው በህይወት ላለ ሰው እንደዚህ ብለሽ መዋሸት ከባድ ነው እንደዚህ ያሉ ሰዎች በአፍ ነው ወይ ጽፈውልሽ ነው ነግረውሽ ነው ያን እንደ መረጃ ለየውሃ ሳዩ እሺ ይዟለሁ ያጂው እንደዚህ ስሜን ያጠፋ ነው ህይወቱን እንትን በለየውሃ ማለት ለመናገር ብቻ ሳይሆን በእንትን ያቅርበው እንደዚህ አረኔ ልከልታለሁ ያ ዚሲስ እንትን ነው እንደገና እዛም ሄደሽ የምትናገሪውን ቼክ እናደርገዋለን እሺ በኋላ ያው ነገ ምን አሁን ለራሴ እየተወዛገብኩ ነው ያለሁት ልቅረብ አልቅረብ የሚለውን ራሱ እንዳልኩሽ ስራዬ ለአደጋ የሚያጋለጥ ስራ ስለሆነ ተብዶኛል ማለት በጣም በዚህ በህመሙ ምናምን ጉዳይ ላይ ክርክር አድርገሽ ትልቅ ሐሳብ አታርጊው ግን የራሱን እሱን ብቻ ሳይሆን ሄለንዬ አሁን የሚዋጣው ብር እንትን ይልበታል አሁን ይበላሽበታል አሁን እኔ ስወጣ በጣም ብዙ ነገር ነው የምናገረው እኔ አሁን ጥሪ ያቀረብኩለት ምንድነው በየወሩ ከዙ ማለት እሱ ባለው መንገድ ተሰዶ ማለት ይሄድ ተጠርጄበታለሁ ያለው መንገድ እሱ የተናገረው በፍጹም ልክ የማይሆን መንገድ ነው ገባሽ ሌላ የተደበቀ ነገር ከሌለው ከዙን ዝም ብለን ስሰማው በጣም የተደበቀ ነገሮች አሉት ገባሽ እኛ አሁን እዚህ ያለን ሰዎች እንኳን ለይሁዳይ እንኳን እንዳናመለክትለት ምን እንዳንል ምንም ማስረጃ ስለሌለን እኛ እንጠይቅበታለን ሮንግ ኢንፎርሜሽን በመስጠት ሮንግ ጊዜያቸውን ጊዜ በመሻማት ያንን አላገኘንም ግን ያ ጊዜ ውስጥ የሚስተካከልለት ድረስ ቢያንስ በወር የ10,000 ቤት እንኳን ተከራይቶ በ10,000 ብር እየበላ እንዲኖር በወር እኔ መስሩፉን ልክለታለሁ ግን ለዚህ ነገር ጥያቄዎቹ መልሶ ይመልስልኝ ብዬ ጥሪ አቅርቤለታለሁ ከመጣ ይሄን ጥያቄዎች ይመልሳል ገብቶሻል
የተረዳሁት እንደ አንድ ዲያስፖራ የለም የሆነ በቃ ውጭ ሀገር ሀብታምም ይሄን ያህል የተራቀቀ ባትሆኝም በልተሽ ጠጥተሽ ምናምን ትኖሪያለሽ አይደል? ከዛም ማታውቂው ሀገር ላይ ስትወረወሪ ግራ ነው የሚገባሽ አይደል? ሰው አዲስ ነው፣ መንገዱ አዲስ ነው ምናምን። ከዛ አንፃር ብቻ ያንን አልኩ። ፍቄንም ምንም እንዲመጣ ጋብዤው ነበር። ፍቄ ኖርዌይ ቆይ ሄለን ይሄ G+3 ቤት አለኝ ብሎኛል። መኪኖች 2 መኪኖች አሉኝ ብሎኛል። ሶስተኛ ያው የኔ መኪና አለ። እነሱ የት ገቡ? የት ነው G+2 ያለው ቤት? ኢትዮጵያ። እግዚአብሔር ያኔ ነው ያለሽ? ገና ኖርዌይ ያለሽ? ከወንድሞቹ ጋር እንኳን ተካሶ 8 ወር እስር ቤት እንደነበረ ሰምተሻል አይደል? አላውቅም። እኔ በዛ ኬዝ እንደሆነ የገባው አላውቅም። 8 ወር የገባው አንድ ምንም አይነት ኢትዮጵያዊ መሆኑን የሚያሳይበት ለመንግስት ኤቪደንስ ስለሌለው መንግስት አሰረው። በዛ መሃል ይሄ መኪና መሸጫ ምናምን የሚላላኩትን የለም ያንን ቤተሰቡ ጋር ችግር አለ። ፍቄ ራሱ ይሄ የቤተሰብ ጉዳይ ነው እዚህ ባላወራው ግን እንደዚህ አይነት ችግር አለበት ብሎ በስሱ ሲናገር ነበር። ሰምተሽው ከሆነ ኢንተርቪው ላይ ቤተሰብ ራሱ ክህደት የፈጸመበት ይመስለኛል። እኔ አይመስልሽም? ኢንተርቪው ላይ እንደሰማነው አይ እኔ መጀመሪያ ገና ሳያወራ ራሱ ቤተሰብ ምናምን ሲለው አይ እሱን ተው ለጊዜው እሱን ማንሳት አልፈልግም ሲል ገብቶኛል። እኔ ምኑ ነው የገባሽ? እንደካዱት ብዬ አስባለሁ። ባይሆን ኖሮ ዲቴል ያወራ ነበር። ሊክዱት ይችላሉ ብለሽ ያሰብሽው በመኪናሽ ላይ የተደረገው እንትን ነው? ለምን ደብቀው ምናምን ነው የሚያሳዩሽ? መሸጫውንም አላሳዩሽ ማለት መሸጫ የለውም። መሸጫ አለው ብለሽ ነው የምታምኚው? ሄለን ዳንኤል መኪና ማዞሪያ ነው ምናምን የሚል እኮ የስሙን ካምፓኒውን ላሳየን እኮ ይሰራል። አንድ መኪና ካስገባሽ ይሄ እንትን ይሰራል የሚባል ሰማሁ እኮ አረጋገጥኩ እዚህ ደውዬ ማለት ነው። ይሰራል እሱ ምንም ችግር የለውም። ያ ግን አንቺ ጋር የነበረ ሰዓት ስሙ ማን ነበር? ዳንኤል ብቻ ነው? ዳንኤል ነው። ምን የእውነት ጨነቀና ለምን እሱ በስሜን የተጠረስኩ ዳንኤል ገመቺስ በዳኔ ነበር። እኔ ማለት አንዳንዴ ግራ ትጋቢ የለ ይሄ ገመችው ምናምን የሚለውን እንዴት በሆነ አጋጣሚ ብቻ ሰማው ነበር። እንደ ፖስታ ሲመጣ ታይም እንደ አንድ ቤት አልኖራችሁ? ፖስታ ሳጥን ላይ ምን አላየሁም። ፖስታ ሳጥን ላይ ምን ነበረ? ሳጥን አለ ባድራሻችሁ? ይለኔ ገመችው የሚለውን ወደ ዳንኤል እንዳስቀየረው ራሱ የነገረኝን እነግርሻለሁ። ሌላ አላውቅም። ገመችው ነበር የሱ ስም ዳንኤል አስቀይሮት ነው። ኦኬ ብሎኛል። አሁን እንደዛ ብሎኛል። ኦሮሞ አይደለም ብለው ነው የጠረዙኝ ነው ያለው አሁን እሱ። እንደዛ ብሏል። በዛ ብቻ እኔ እንጃ በዛ ብቻ ዲክቴት ሊደረግ አይመስልም። እና ግን አይደለም እኔ ያው እንደሆነ ነኝ ነው ያለኝ። እኔ እንግዲህ ማለት ያው ትግሬ ሲያገኝ ትግሬ፣ አማራ ሲያገኝ አማራ የሚሆን ሰው የሚከረባበት ሰው ምኑን አረጋግጠሽ ይሄ ነው ብለሽ ታወሪያለሽ? ማለት ትግሬ እንደዛ የሚላል ነው። ትግሬኛ ቋንቋ የተለያየ ይናገራል። አንቺ ትግሬ አንቺ ሲተዋወቅሽ ትግሬ ከሆንሽ ትግሬ ይሆናል። እግዚአብሔር ሌላ ሰው ደግሞ ሲተዋወቅ ደግሞ ኦሮሞ ከሆነ ደግሞ ኦሮሞ ይሆናል። ስለዚህ የትኛውን ብለሽ አንቺ እንትን ትይዣለሽ? ቋንቋዎቹን ስለሚችል ነው ወይ ዝም ብሎ ነው የሚለው? ቋንቋ አይችልም። ትግርኛ አይችልም፣ ኦሮምኛም አይችልም። አሁን እኮ ዳንኤል ሳሙኤል ሆኗል። ከገመቺስ ወጥቶ ዳንኤል ሳሙኤል ሆነ። ሳሙኤል እኮ እንደ እንትኑ ላይ ያየነው እኮ መጽሔቱ ላይ ያየነው፣ እዚህ ጋዜጣ የኖርዌይ ጋዜጣ ላይ ያየነው እኮ ዮኒ ማኛ በዩ እውነት ነው። ጎሽ አሁን ገና አገኘሽ። ታውቂዋለሽ ማለት ነው። ዮኒ አላውቅም የሚባል በተለይ ሶሻል ሚዲያ ተጠቃሚ እውነት ጎበዝ ነሽ። ግን እንትን ይገባሽ። ያ ምን ዋጋ አለው? ስንት ነገር
ስንት ነገር በይዋህነት ስንት ነገር አበላሽቲ ያ ናይ እያዋ ላይ ቀረብ ይለም መሰለሽ መጀመሪያ ላይ ሄደሽ እሱ ጋር ሊያናገርሽው ይሄን ሰሞን የተናፈሰውን ነገር ምንድነው ምናምን ነው የሚለው ከስራሽንም ምናምን አስበሽ እሱንም ከማክበርም አንፃር ጀስት ግን በጣም አንቺ ላይ ተጽዕኖ እያደረገ ያለ ነገር ካለ እሷን አንሻት አይመስልሽም? እሱ የሚቀድመው እኔ ደህንነት ነው የሚቀድመው ነው አሁን የሆነ ነገር ሰው አንቺ ላይ ተጽዕኖ እየፈጠረ ካለ እኮ ያንቺ ደህንነትሽ አዎ በጣም ያ ለዛ ያንቺ ትልቅ ሚዲያ ስለሆነ እዛ አንሺውና እኛ ደግሞ ከሱ ሰምተን እናወራበታለን። እሺ ለኔ እሺ ሌላ የምትይኝ ነገር አለ ወይ? እሱን ባገኘው ምን እንድለው ትፈልጊያለሽ? ምን ልጠይቀው? የእውነት ሲሪየስ ምን የእውነት ማለት ምን የምጠይቀው ጥያቄ የለኝማ። አንቺ አንዳንዴ እኮ ማለት ነው ማጠብቂው አይነት ምላሽ ከእግዚአብሔር ስታገኝ ማለት ነው በቃ መልሱ ተመልሶልኛል ብለሽ ዝም ትያለሽ እኮ። እንደዚህ ብዬ ነው አሁንም ነገሮችን እየሰማው ባልሰማው ላልፈው የነበረ ግን እንደዛ እንዳልፈው እድሉን አልሰጠኝም እሱ። ግን ኡበር ሰራተኛ ስለሆንሽ ስራሽ ማን ደውሎ እንደሚጠራሽ ስለማታውቂ በጣም ተጠንቀቅሽ ማርታዬ። እሱ ነው በጣም እንትን የሆነብኝ አሁን ዮሃ ሚዲያን ሂጂ ለምን ለማክበር ግን ይሄን ከግንዛቤ ውስጥ ያስገባ ነገሮች አናግሪው። ትክክል ይሄ እንደዛ ነው መሆን ያለበት። ለምን ማን ደውሎ እንደሚጠራሽ አታውቂምና የመረረው ሰው ከባድ ነው። ባንቺ ምክንያት ይሆናል ማንም ደውሎ ይጥራኝ በቃ ስራ ያገኘው ብዬ ለቀጥ ብዬ ነው የሚሄደው። ስለዚህ ይሄ ነገር ደግሞ ይጎዳኛል። ባንቺ ምክንያት እርዳታ ያጣ እንዳይመስለው ገባሽ? እሱን ብዬ እኮ ነው እኔ መጀመሪያ ላለመውጣት ወይም ዝም ለማለት ወስኜ የነበረ እኮ ለዛ እኮ ነው። እንትን እናጽድቀው እንደ ከግሩፕ ጋር ትሂድ የሚለውን ነገር ምኑ ማለት ነው ልክ አይደለም። ማርታዬ አሁን ሪሌሽን ውስጥ ነሽ ግን አይደለም። ኦኬ ባቱ ይሰራል ደግሞ ከዚህ በኋላ ደግሞ እንዴ የእውነት ይሄን ያሉ እንትን ብሏል ማለት ነው። ኦኬ እንዴ ምን አስበሽ ነው አንቺ? ከዚህ በላይ እንዴት ያርጉኝ? ተቀባብለው ጢባ ጢቤ ተጫውተውብኝ እንዴ ቆሻሻ። ከዚህ በላይ እንዴት ልጎዳ? አንቺ ስትሞችማ ሞትሽ እኮ በቃ አለቀ እኮ። ያ ዮሐን አናግሪው ኡበር ነው የምትሰሪው። ለምን የመረረው ሰው ምናምን ምን እንደሚመጣ አናውቅምና ቤተሰብ ወንድሞች ካለው ሚዲያ ላይ ፍቄ የኖርዌዩ ሊያሰባስብለት ብቻ ነው ጥረቱ። ምንም አይነት ጥያቄ እንድጠይቅ አይፈልግም። እሺ ለዛ አሁን አንቺ እንደዚህ ስትናገሪ ማለት ብሩን እያስቀረሽበት መስሎ እንትን እንዳይል ብቻ በጣም ለምን ስራሽ ያንቺ ሪስክ ነው። እሺ ማርታዬ እና ታዲያ እኔስ ምን አስፈራኝ? ታዲያ ይሄ እኮ ነው ያስፈራኝ። ግን መሰረት ኖሮት የሚያገኘው ብር እኮ ከሰው ይበልጣል እኮ ብር ለጊዜው ችግርሽን እንትን ሊልልሽ ይችላል። ጀስት ይሄንን ከግንዛቤ ውስጥ እንደሆነ ንገሪው። ለምን እንትና ጎበዝ ነው አሌክስ እንደዚህ ትንሽ ጀስት እሱ ግን አንቺ ስታለቅሽበት የነበረ ሰው እሱም አሁን መጥቶ ማልቀሱን ሲያይ ጀስት የለም ምን ተሰማሽ ደስ ብሎሻል ይልሽ አይደለም። ጀስት ግን የለም ያው አንቺው ሚዲያ ላይ ያው ቅድም ላንቺ እንደመለስኩልሽ ነው አይደለም ያናግርሽም ያሰበውም ያ አይደለም። ግን የለም እንትን እሱ ሚዲያ ላይ መጀመሪያ ስለሆነ
ያው ይሄ ጉዳይ ስለሚመለከተው የጠራሽ ይመስለኛል። ገብቶሻል? ያ ለምንድን ነው ወይዬ ማርታ እንትን አድርጊ ለዚህ ላይ በምትገቢበት ሰዓት በዚህ ሰዓት ብለሽ እንትን ትገኝና ሰዓቴን አስተካክዬ እገባልሻለሁ። ገብቼ መጠይቅኝ ጥያቄ እመልስልሻለሁ። አሁንም ደግሞ ያው ከቀረብ ያለውን ነገር የምትሰሚው ነው የሚሆነው። በቃ አናግሪው መጀመሪያ ዮሐን በውስጥ እና ገና ላይቭ ላይ ከመሆናችሁ በፊት እሺ እሺ ያ እና ቴንኪው ማርታዬ እሺ በነገራችን ላይ ነግራኛለች አንቺ እንደምትደውይ ጓደኛዬ አለች የሚዲያ ሰው እንደሆንሽ አውቃለሁ አለች ቅድም ገና ስንጀምር አይደል እኔ አሁን ልክ ላይቭ ላይ እንዳለንና የሚዲያ ሰው እንደሆንኩ እንደምታውቅ ነው ማውቀው እሺ ያ ቅድም እንደው እንዴት ብዬ እንደምነግራት እየጨነቀኝ ነው ራሷ ምናለች ነግራኛለች ሄለን ትደውልልሻለች ብላ አውቅሻለሁ አለች አሁን ላይ ስትል አስደነገጠች አየዋም ምንም እንትን ጭንቀቷን ነው እሺ እንትን ያለችው እሺ ዓለም ሰገድ እሺ ለምን ስጋታ ኡበር ካለ እሺ ተረዳት ሄሉ እኔ ግን ማስበው ጀርባዋን ሰታ ብትቀረጽ ጥሩ ነው ምክንያቱም ከሁለት ዓመት በፊት ስለሆነ ዩሃ ሚዲያ ላይ ወጣችሁ ስለዛ ፌስዋን ሪኮግናይዝ አያረጉትም አሁን እኮ የሚጎዳት እሱ ነው እንጂ እኮ ህዝብ አይደለም ምልሽ ራይድ ስለምትሰራ ማለት ነው የሱ ዘመዶችም ሊሆኑ ይችላሉ ገባሽ አይታወቅም ገባሽ አለባባሌ ኢንተርኔት ቤት የከተቱ ነው እሷን የሚጎዳት እሱ ነው እንጂ የመረረው ሰው ስለሆነ የበሰበሰ ዝናብ አይፈራም ማርታዬ ላይቭ ላይ እኔን እንደምታውቂ ተነግሮኛል ስላልሽ ነው ዝም ብዬ ኖርማል ያዋራውሽ እሺ እንጂ እንትን አይደል ያ ግን ምንም ክፉ እንድትናገር እኛም እንትን አላላትም አይደል ጋይስዬ አይደል ያ ግን የኔ አድቫይስ እንደዛ ነው ጀርባዋን ሰታብታውራ ምክንያቱም ብዙ ሰው ሪኮግናይዝ እንዳያረጋት ማለት ነው በቃ አይ ልጅቷ እንደውም እኮ እንደበደሏ ብዙ ክፋት አልተናገረችም በጣም ሲምፕል ነው ኖርማል